ሂጂና ጥሪያት። እሺ እንደውም ታዩ ራሴ እጠራታለሁ። ሂጂ ወደ ስራሽ ተመለሽ። የቤቱ ልዕልት በሌለችበትማ ብቻችንን ማዕድ አንቀመጥም። እኔ ምን እስክንድር ባለቤት ግን እንዴት ነው የሚያደርጋት? እውነትሽን እኮ ነው አክስቴ። ጭራሽ እጂ ከየት እንደመጣች የማታውቅ የመንደር ሴት የቤቱ ልዕልት ምናምን ትላለች እንዴ? መስመር አትለፍ። አጸደ ምህረት ግን ለምን ጤነኛ ናችሁ? እንዴ ሀብልዬ ምን ሆነሽ ነው እያለቀሽ ያለሽው? እንዴ የተፈጠረ ችግር አለ? ለምንድን ነው ቬሎሽንስ ያልቀየርሽው? ይሄ ነገር እንደማይሆን ከመጀመሪያው ማስጠንቀቅሽ ነበር እማዬ። እማዬን ያልሽው? ስንቴ ነው የምነግርሽ? እዚህ ቤት ውስጥ እማዬ ብለሽ እንዳጠሪኝ አላልኩሽም? እሺ ግን በቃ ይሄን ነገር ማድረግ አልችልም። አደረግሽው እኮ እዝራን አግብተሽ ህልሜን ኦን አደረግሽው እኮ። እኔ እና እሱ አልተጋባንም። ምን ማለት ነው አልተጋባንም ማለት? አልተጋባንም ነው። ምንም የባልና የሚስት ወግ የለንም። ሌላው ቀርቶ እንደ ባል ጫፌን እንኳን ሊነካኝ አልፈለገም። ምን ማለት ነው? እዝራማ የሆነ ነገር ሳያይብሽ እንደዛ ያደርግም። ስም ያንቺ ማትረቢ እያሻሸኝ ነው እንዴ? ብራምባርሽን የታባሽ አድርሰሽው ነው? ተናገሪ። እሱንም እኮ ለማወቅ ሊነካኝ ይገባ ነበር። እንኳን አይደለም ሊነካኝ ጫፌን አይኔን እንኳን ማየት አልፈለገም። እማዬ ማለቴ እሜቴ ይቅርታ። እኔ እንደውም ምንም የምግብ ፍላጎት ይጠፍቷል። ቆይ በሱ ፊት እንኳን ትንሽ ለሙሽሪት ክብር ይኖራችሁ አለበት። ቆይ ምን ሆናችሁ ነው? እኛን ጥፋተኛ ከማድረግ በፊት ራሱ ዝራን እስኪየው። ትናንትና ያገባ ሙሽራ ይመስላል። ንገረኝ እስኪ ወንድሜ። ኧረ እንደውም የፈታ ነው የሚመስለው። አፌ ቁርጥ ይበልሽ የኔ ቅመም። የእውነት ሁለታችሁም በጣም የምተሳፍሩ ሰዎች ናችሁ። በጣም ከመጀመሪያውም በደንብ አስጠንቅቄ ነበረ። ይሄ ልጅ የሚወዳት ፍቅረኛ እንዳለው እንኳን አልጠየቅከውም። ከየት እንደመጣች እንኳን ሳታውቅ ዝም ብለህ ዳርክለት። ለነገሩ እቺ ሚስጥቅ ስላመጣችለት ማንነቷን ምን እንደሆነች እንኳን ሳታጣራ ነው ይዳርክለት። ይሄው ልጁ ባገባ በማግስቱ ሀዘንተኛ መስሎ ቁጭ አለ። አይኑ ላይ በደንብ አይቼዋለሁ። እዝራ ገና ካሁኑ ጠልቶኛል። ይኸውልሽ በቤተሰብ ግፊት እንዳገባሽ መርሳት የለብሽም። አባቱን አሳምኜ እሷ አንቺን እንዲያገባ ምን ያህል ዋጋ እንደከፈልኩኝ የማውቀው እኔ ነኝ። እሺ አሁንም ቢሆን መታገስ ይኖርብሻል። እስኪላመድሽ ጊዜ ሊወስድበት ይችላል። አይ የቱንም ያህል ጊዜ ቢፈጅ እዝራን ሊያፈቅረኝ አይችልም። እውነታው ይሄ ነው። አልገባኝም። ቆይ እዝራ በህይወት ውስጥ ሴት አለች ሌላ? አይ እኔ እስከማውቀው ድረስ ምንም ሴት የለችም። እንግዲያውስ የእንጀራ ልጅሽን በደንብ አታውቂውም ማለት ነው። ማለት ከዚህ በላይ ከተናገርኩ ሁሉም ነገር ይበላሻል። ምንም የሚበላሽ ነገር የለም። አንቺ ማትረቢ እድሜ ልክሽን ስታኪ እንዳትኖሪ ብዬ ነው። ገባሽ? እኔም ነገ እስክንድር ሲሞት የእንጀራ እናት ተብዬ ባዶ እጄን ጣጣጥፌ እንዳልቀመጥ ብዬ ነው። ገባሽ? ቆይ ለምንድን ነው ለገንዘብ ብለሽ ይሄን ያክል የምታሰቃይኝ? ባትወልጂኝም እኮ እንደ ልጅሽ አቅፈሽ አሳድገሽኛል አይደል እንዴ? ቢገባሽ ያንቺ የነገ ህይወት የሰመረ እንዲሆን ነው እንደዚህ እየለፋ ያለሁት። ቆይ ግን እቺ እንጀራ እናት ተብዬዋ ከየት ነው ልጅቷን ያመጣቻት? ሜርሲ ስንቴ ነው ምንንን ሁለተኛ እንደዚህ ብለሽ እንዳጥራት ያልኩሽ? ምንም ነገር ቢሆን እኮ የእናትሽ ምትክ ነች። ቆይ ምን አለ ስራት ብትሽ እና ምን ብዬ እንድጠራ ፈልገ ነበረ? እናቴ እሷ መቼም የኔ እናት መሆን አትችልም። እሺ ትሰማኛለህ አባዬ? ለወንድሜ ያመጣችለትን ሴት አሜን ብለህ ስድር ዝም አለን። አሁን ደግሞ ጭራሽ እናቴ ብለን እንድንጠራት እኔንም ወንድሜንም ልታስገድደን ትፈልጋለህ? ይበቃሻል አንቺ ልጅ። አይበቃትም። ትክክል ናት። እሷ የተሰማትን የተናገረችው እንዴ። ለልጅ ስሜትማ ብትጠነቀቅ ከየት እንደመጣች እንኳን ሳታጣራ አድርለትም ነበረ። አሁንስ እናንተ ልጆች በብስጭት ልትገሉኝ ነው እንዴ? አባዬ 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 እስክንድር ምን